የዶሮ መኖ ሊያሟላ የሚገባው አራት ዋና ዋና ነጥቦች። መኖ ስታዘጋጁ ዶሮ አርቢዎች ልታሟሉት የሚገባው ወይም ደግሞ ያ መኖ እናንተ ብታዘጋጁትም ባታዘጋጁትም ሊያሟላ የሚገባው አራት ዋና ዋና ነጥብ የሚባል ነገር አለ። አራት ዋና ነገሮች አሉት። የመጀመሪያው ነገር ምንድነው? ሁሉንም ኳሊቲ የሆኑ ኮንቴንቶችን ይዟል ወይ ነው። ላይክ ፕሮቲን፣ ኢነርጂ፣ ሚነራልስ እና ቪታሚን እነዚህን አራት ነገሮች ይዟል የሚለውን ማየት አለባችሁ። ታዲያ እነዚህን አራት ነገሮች ይዟል ሲባል አየር ላይ አይደለም የሚታየው፣ ከያዙት ጥሬ ዕቃዎች አንጻር ነው የምናየው። ለምሳሌ ወደ ኢነርጂ ስንሄድ በቂ የሆነ በቀሎ መኖ ውስጥ አለ ወይ የሚለውን ነገር ማየት አለብን። ወደ ፕሮቲን ስንመጣ ደግሞ በቂ የሆነ አኩሪ አተር ፋጉሎ ወይም ደግሞ የኑጉና የሱፍ ፋጉሎ አለ ወይ የሚለውን ማየት ይጠበቅብናል። ወደ ሚነራልስ ስንመጣ ደግሞ ከምናየው ነገር አንዱ በቂ የሆነ ላይምስቶን ካልሲየም ካርቦኔት አለ ወይ። ለምን ቅርፊት ለመስራት እንደምታውቁት አንዲት ዶሮ ቅርፊት ለመስራት ወደ 26 እንቁላል ለመስራት 26 ሰዓት ይፈጅባታል። 21 ሰዓቱን ቅርፊት በመስራት ነው የምታሳልፈው። ስለዚህ ቅርፊት ለመስራት የሚያስፈልገው ሚነራል ካልሲየም ነው፣ አዚዩ ነው። ስለዚህ በቂ የሆነ ላይምስቶን አለ ወይ የሚለውን ማየት አለብን። ሌላው ደግሞ ኮንሴንትሬት ነው። ኮንሴንትሬት ራሱ በቂ የሆነ ቪታሚን አለ ወይ። ለምን ኮንሴንትሬት ውስጥ ፕሪሚክስ አለ። ያ ፕሪሚክስ ደግሞ ቪታሚን ነው። ከቪታሚን ኤ እስከ ኬ ያለውን ይዟል ማለት ነው። ስለዚህ ይሄ አለ ወይ የሚለውን ማየት አለብን። እንደገናም ደግሞ እንደ ማግኒዚየም ሰልፌት፣ ዚንክ ሰልፌት የመሳሰሉትን ዶሮ እርባታ ላይ ወሳኝ የምንላቸው ትሬስ ኤሌመንት ናቸው፣ ግን ውጤቱ የሚገርም ነው። ላይ ከፍና ዝቅ ሊያደርግ የሚችሉ ነገሮች አሏቸው የሚለውን ማየት አለብን ማለት ነው። ስለዚህ ዲቴል ገብተን ማየት ይጠበቅብናል። ኢትዮ የእንስሳት መኖ ማቀነባበሪያ ለእናንተ ለደንበኞቻችን እጅግ ምርጥ የሚባሉ የእንስሳት መኖችን አዘጋጅተናል። የእንቁላል ጣይ ዶሮ መኖ፣ የቄብ ዶሮ መኖ፣ የስጋ ዶሮ መኖ እንደዚሁም የወተት ላምና የበሬ ማደለቢያም ይዘንላችሁ መተናል። እናንተ የምትፈልጉበት ቦታ ድረስ እናደርስላችኋለን። ጥራትን ከደንበኝነት ጋር ማክለን መተናል። ከታች ባሉ ስልክ ቁጥር ይደውሉልን። ከመብረቅ ፈጥነን እንደርሳለን። ሌላኛው ደግሞ ምንድነው? ሁለተኛው ሴፍ እና ክሊን መሆን አለበት፣ ንጹህ መሆን አለበት። መኖ በጣም ንጹህ መሆን አለበት። ላይክ መኖ ንጹህ ካልሆነ ብዙ ነገር ያመጣብናል። ማይኮቶክሲን አለ፣ ጉበታቸው እያበጡ ይሞታል፣ ድንገተኛ ሞት ይበዛብናል። ስለዚህ ሁለተኛው የምናየው ክሪቲካል ነገር ምንድነው? ንጹህ ነው ወይ ነው። ተረዳችሁኝ አይደል? ንጹህ ነው ማለት የተሰራበት በቀሎ ሻጋታ የሌለው መሆን አለበት። አረንጓዴ ነገር የሌለው መሆን አለበት። ነጭ ከሆነ ነጭ መሆን፣ ቢጫም ከሆነ ቢጫ ሆኖ ግን ንጹህ፣ እያንዳንዱ የምንጠቀመው ነገር ክሊን መሆን አለበት ማለት ነው። እሱም ማየት ይጠበቅብናል። ሶስተኛ የምናየው ደግሞ ፓላቴቢሊቲ ነው። ፓላቴቢሊቲ አንድ ከዳይጀስቲቢሊቲ ጋር ይገናኛል። ግን ክሊል አድርግላችሁ ፓላቴቢሊቲ ማለት ምን ማለት ነው? ብዙ ጊዜ መኖ ስናዘጋጅ ፓላቴብል ነው አይደለም የሚለውን ነገር ዲቴል እናያለን። ፓላቴቢሊቲ ማለት ዶሮዎቹ ልክ እንደ ቸኮሌት ጣፍጧቸው ይመገቡታል ወይ ነው። ላይክ ለምሳሌ አንተ ብጠይቀህ ጥሬ ስጋና ከሽሮ የቱ ይመቻል ብል፣ ላይክ አንዳንድ ሰው ሽሮ ይመቻል፣ አንዳንድ ሰው ጥሬ ስጋ ይመቻል። ግን ጥሬ ስጋ ካልከኝ ጥሬ ስጋ ለአንተ ከሽሮ በላይ ጣፍተህ የምትበላው ፈልገህ የምትበላው ጥሬ ስጋ አለ ስትባል ጓጉተህ የምትበላው ነገር ነው ማለት ነው። ስለዚህ ለዶሮዎቹም የምናስገባው መኖ የምናዘጋጀው መኖ ወይም ደግሞ የተሰራው መኖ ፓላቴብል ነው ወይ፣ የመብላት ፍላጎታቸው ምን ያክል ነው፣ ተሻምተው ነው ወይ የሚበሉት፣ ኢነርጄቲክ ሆነው የሚበሉት ነው። ይህም ደግሞ ከምግብ ጥሬ ዕቃ አይነቱ ጋር ይያያዛል። ለምሳሌ በቀሎን ብናይ በቀሎ ለዶሮዎች የምንመርጠው ከስንዴ ወይም ከሌላ ነገር የምንመርጠው ለምንድነው? ፓላቴቢሊቲ ስለሆነ ነው። ዶሮዎች ልክ እንደ ጥሬ ስጋ በቀሎን ጓግተው ፈልገውና ሮጠው ሄደው ስለሚበሉት። ስለዚህ የምናዘጋጀው ነገር በሙሉ ፓላቴብል ነው ወይ፣ የምንጨምረው ነገር ዶሮዎች ፈልገውና ጓግተውት ይበላሉ ወይ፣ ወይም ደግሞ አንዳንዴ ድንገት የምንጨምረው ነገር ዶሮዎች የምግብ ፍላጎታቸው ሙሉ ለሙሉ እንዲዘጋ የሚያደርግ ይችላል። 8 ነገር 9 ነገር ስናደባልቅ አንድ የምንጨምረው ነገር ዶሮዎች የምግብ ፍላጎታቸውን እንዲዘጋ የሚያደርግ ነገር ሊሆን ይችላል። ስለዚህ ይሄ ነገር ነው ወይ ወይም አይደለም ወይ የሚለውን ማየት አለብን ማለት። ስለዚህ ከምናየው ኢሹ አንዱ ፓላቴቢሊቲ ነው ማለት ነው። አራተኛው ደግሞ ኢኮኖሚካሊ አፎርደብል ነው ወይ። ላይክ ጥሩ መኖ ለማዘጋጀት ብዙ ብር ማውጣት አይጠበቅበትም። እንደነገርኳችሁ ነው። ውድ ነገር ማለት ኳሊቲ ነው ማለት አይደለም፣ እስፔሻሊ መኖ ላይ። ስለዚህ ኳሊቲ ነው አይደለም ብሎ የሚነግረን ዶሮዎቹ ናቸው። እነዛ ዶሮዎች 90%፣ 80%፣ 85% እየሰጡ ከሆነ ምርት በቃ ያ መኖ ጥሩ ነው ማለት ነው። ለምን መኖ ጥሩ ባይሆን 90% ስለማታገኝ 85%፣ 80% ስለማይሰጥ ማለት ነው። ስለዚህ አንዳንዴ መወደድ የለበትም ግዴታ አፎርደብል መሆን አለበት። መግዛት የምትችለው ስፔሻሊ ደግሞ አንተ ከምትሸጠው እንቁላል ገበያ ጋር
ተመጣጣኝ የሆነና ያንተንም ኪሳራ ሳይሆን ወደ ትርፍ የሚያስገባ መሆን አለበት ማለት ነው። ስለዚህ 4 ዋና ዋና ነገሮች ያልኳችሁ ይሄ ነው ማለት ነው። የመጀመሪያው ሁሉንም ኒውትሪሽናል ቫልዩ ኢንክሉድ ማድረግ አለበት። ሁለተኛው እንዳልኳችሁ ክሊን መሆን አለበት፣ ንጹህ መሆን አለበት። ማይኮቶክሲን ምናምን የመሳሰሉት መኖር የለበትም። ዶሮዎቻችሁን በየቀኑ ሊገድል የሚገባ ነገር መሆን የለበትም። መኖ ምግብ ነውና። ሶስተኛው ነገር ደግሞ ምንድነው? ፓላቴቢሊቲ ነው። ወደውት ፈልገውት ጓጉተው እየተሻሙ የሚበሉት ምግብ ነው ወይ ነው። አራተኛው ደግሞ ኢኮኖሚካሊ አፎርደብል ነው ወይ፣ ዋጋው ውድ አይደለም ነው። እንግዲህ እነዚህ ነገሮች ከመግዛታችሁ በፊት ሄድ መለስ እያደረጋችሁ በደንብ ይዋቸው፣ ራሳችሁንም ገምግሙበት። ከዛ ውጤቱን ኮሜንት ላይ ያስቀምጡለት። ሰላማችሁ ይብዛ።